አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ፣ ውድ ሀገሬ ልጆች፣ ውድ እህት ወንድሞቼ እንዴት ናችሁልኝ? ሰላም ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላምታ ይድረስልኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እህት ወንድሞቼ ዛሬ ጁምዓ ነው። ጁምዓ ሙባረክ። የዛሬው ጁምዓ የተቸገረ የሚያገኝበት፣ የታመመ የሚድንበት፣ የተጨነቀ የሚፈረጅበት፣ የተራበ የሚበላበት፣ የታረዘ የሚለብስበት መልካም ጁምዓ ይሆንልን። እህት ወንድሞቼ አገራችንን ሰላም አላህ ያድርግልን። በስደት ዓለም ላይም በአገርም ላይም ያለውን ጭንቀት፣ ችግር፣ ፈተና፣ ህመም አላህ ሱብሃነሁ ወተዓላ እሱ ፈረጃውን ያምጣልን። እህት ወንድሞቼ በእስር ቤት የሚሰቃዩት ወገኖቻችንን አላህ ሱብሃነሁ ወተዓላ በሰላም ለሀገራቸው ያብቃቸው። ወጥቶ ከመቅረት አላህ ይጠብቀን። እህት ወንድሞቼ መልካም ጁምዓ ሙባረክ። በያላችሁበት ሰላማችሁ ብዝት ይበል። ውድ ያገሬ ልጆች እህት ወንድሞቼ ወለሏ ከመዛ ዩቲዩብ ቻናልን ሰብስክራይብ ያላረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። ሰብስክራይብ ያረጋችሁ ላይክ ሸር በማድረግ ቅንነታችሁን አሳዩኝ። ወለሏ ከመዛ ዩቲዩብ ቻናል የተለያዩ ስራዎችን የሚያቀርብ ቻናል ነው። በቅንነት ላይክ ሸር ማድረጋችሁ እንዳትረሱ። መልካም ጁምዓ ሙባረክ። አላህ ሱብሃነሁ ወተዓላ ጉሏችንን ያማረ የሰመረ ያድርግልን። በያላችሁበት ሰላማችሁ ብዝት ይበልልኝ እህቶቼ። መልካም ጁምዓ ሙባረክ። አላህ ከእናንተ ጋር ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ በያላችሁበት። መልካም ጁምዓ ሙባረክ።